ጤና ይስጥልኝ መላው የአማራ ህዝብ። ይህ መልእክት የሚተላለፍላችሁ ፋኖ አሰግድ መረጃ ማዕከል ወይም ፋን ሚዲያ ነው። መልእክቱንም እንደሚከተለው አቀርብላችኋለሁ። መሰልጠን፣ መደራጀት፣ ማሸነፍ። የአማራ ፋኖ በጎጃም 9ኛ ክፍለ ጦር አባይ ሸለቆ ብርጌድ ምልምል ፋኖችን አስመረቀ። የአማራ ፋኖ በጎጃም ምክትል ሰብሳቢ የፖለቲካ ዘርፍ ኃላፊ አርበኛ ጠበቃ አስረስማሬ ዳምጤ፣ የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ማርሸት ፀሐዩና ሌሎች ከፍተኛ አመራሮች በተገኙበት የምረቃ ስነ ስርዓቱ ተደርጓል። የአማራ ፋኖ በጎጃም የካቲት 22 2017 ዓ.ም። አሁን ላይ የአማራ ፋኖ ቆም ብሎ ሊያስብ ይገባል የምንለው ለአማራ ህዝብ ከማሰብ እንጂ ሌላ ተልዕኮ ኖሮን አይደለም። የአማራ ፋኖ ለአማራ ህዝብ እያሰበ ከሆነ የሚታገለው በቅድሚያ አንድነቱን ያጠንክር። ጎጃም፣ ሸዋ፣ ጎንደር ከሚል አክሳሪና ለጠላት ለመከፋፈል ለፖለቲካ ምቹ ከሆነው የጎጥና ወንዝ ፖለቲካ ውስጥ ይውጣ። የአማራ ፋኖ መዋቅሮች ዘርፈ ብዙ ችግሮችን ሊቀርፍ ይገባል። ካልሆነ ግን ለአማራ ህዝብ ግፍና በደል ተጨማሪ ዕዳ ነው እየሆነ ያለው። የአማራ ፋኖ የፖለቲካ ክንፉ የወታደራዊ ክንፉን አስተሳስሮ የፖለቲካ ክንፉን በጠንካራ መንፈስና በተገራ ስነ ልቦና መምራት ካልቻለ ለህዝቡም ለአደረጃጀቱም እጅግ አደገኛ እየሆነ መጥቷል። በየቀኑ የምንሰማው የጀግና ሞት ለአማራ ህዝብ ብሎም ለኢትዮጵያ ህዝብ ነው። ዛሬ ላይ ተሰዋ የተባለ ኮሎኔል ነው። ኮሎኔልነት እንዲህ በቀላል የሚመጣ አይደለም። ዳር ተቆሞም አይገኝም። በዱር በገደል ተዋድቆ ቦምብ ታጥቆ ምሽግ ሰብረህ ራስክን ለመስዋዕትነት አሳልፈ ሰጥተ ብዙ ውጣ ውረድ አይተ በበርካታ ስልጠናዎች ፈተናዎች አልፈህ ነው። ስለዚህ እንዲህ አይነት የአማራ ጀግናዎችን ባልተገራ ፖለቲካ ማጣት የነገ ጸጸት ነው። የነገ ትውልድ ተጠያቂነትን ማብዛት ነው። ዛሬ ላይ ማዶ ሆኖ ድንጋይ የሚወረውረው መስሎት በቦምብ እያወራወረ የአማራን ህዝብ እያጫረሰ ያለው ሁሉ ነገር ጠዋት ኮሎኔል ልጆች የትምህርት ክፍያ አይከፍልም፣ ከሞትክም ሞትክ ነው፣ ለሀገር መሰዋት ክብር ነው የሚል አጉል ባህል ከዚህ ላይ አይሰራም። ለአንዲት ሀገር ወይም ሀገረ መንግስት ለማጽናት የሁሉም ዜጋ ድርሻ መሆኑ እየታወቀ አንድ ክልል ባንኩንም ታንኩንም በእጁ በሆነ ቡድን ጋር ገጥመ ብዙ ጀግኖቻችንን እያጣን ዋጋ መክፈልም ቆም ብሎ ማየት አለብን። አሁንም ቢሆን በማያልቅ ትግል ብዙ ጀግኖች እያስበላን ነው። የታሪክ ተወቃሾችም በዛው ልክ እየመጣ ነው። አንዱ ዳር ሆኖ ይስቃል፣ ሌላኛው ገብቶ ይዋጋል፣ ዋጋም ይከፍላል። ይህ የትግል ስልት የትም አያደርስም። ስለዚህ በጠመንጃ ትግል ውስጥ ከመቀጠላችሁ በፊት በሐሳብ ትግል በቅድሚያ አንድነትን አጽኑ። የእናንተ አንድነት ባለመኖሩ ጦርነቱ ቶሎ ባለማለቁ ህዝቡ የሚሰቃየው ፍዳና መከራም ግምት ውስጥ ሊገባ ይገባል። ድል ለመላው አማራ ፋኖ። ይህ መልእክት የሚተላለፍላችሁ በድጋሚ ፋኖ አሰግድ መረጃ ማዕከል ወይም ፋን ሚዲያ ነው። መልእክቶቻችንን ከሰማችሁ በኋላ በዩቲዩባችን በመናስተላልፈው ላይ እንደተለመደው ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ በማድረግ እና አንዳንድ ኮሜንቶችን በመስጠትም እንድትተባበሩን በትህትና እንጠይቃለን። አመሰግናለሁ።